እኔ አባዬ አልተኛም እንዴ? አዋልተኛውም ምን ሆነሽ ነው የማትተኛው? እሺ ተኛለሁ አባ የመስቀሉ ነገር አስጨንቆኝ እኮ ነው። ስራ ቦታ ጥዬ ሆነ አላልሽኝም? ማን? አባዬ እሱማ ብዬሽ ነበር። እና ምን ሆነሻል? እኔ እንጃ አባ ውስጤን ፍርሃት አለኝ። ምን ተፈጠረ? ምንም አልተፈጠረም። እና ምን ሆነሽ ነው እንደዚህ የምትጨነቂው? አባዬ ያ መስቀል ለኔ ማለት እንደሆነ ታውቅ አይደል? እሱም አውቃለሁ፣ ግን ደግሞ ስራ ቦታሽ ጋር በደንብ ፈልጊና ከዛ በኋላ እዚህ እንፈልገዋለን። እኔ እንጃ አባ ብቻ ትንሽ ፈርቻለሁ። ልጄ ምን ሆነሽብኛል? እኔ አላውቅም አባ ብቻ እግዚአብሔር ይርዳል። ነይ እስኪ ልጄ ነይ። ያኔ መጀመሪያ ሳገኝሽ ከነበሩሽ ምልክቶች የመጨረሻው ምልክትሽ ነው። መስቀሉ ጠፍቶብሽ ብትጨነቂም አይፈረድብሽም። ምናልባት ቤተሰቦችሽ ፈልገውሽ ቢመጡ እንኳን ሊያውቁሽ የሚችሉት በዛ መስቀል ብቻ ነው። ልጅ ፈልገው የድሬ ምልክት ስለሆነ እንጂ ቤተሰቦችን ያገናኘኛል ብዬ አይደለም። እኔ እህቴም እናቴም አባቴም ወንድሜም አክስቴም ሁሉም ቤተሰብ ያንተቻለ ሌላ ምንም አልፈልግም። ገቡ እውቃለሁ ለመታሰብኝ አላልኩም። ምንድን ነው እዚህ ምን እየሰራሽ ነው በዚህ ሰዓት? እንትን ሀና አቤት እትዬ እዚህ ምን እየሰራሽ ነው? ምን እየሰራሁ ነበር? እኔን መልሰሽ ጠይቂኛለሽ? እንትን እኮ ነው ሀና እስኪ መጀመሪያ ተረጋጊ። እሺ ቆይ እዚህ ምን እያደረግሽ ነበር? እንትን እኮ ተናገሪያ። ምን እያደረግሽ ነበር? እኔ እንጃ ትለኛለች እንዴ? ደግሞ መይታ እርግብ ያለችው እውነቷን ነበር ማለት ነው። እርግብ ምን አለች? ልትሰርቂ ነበር አይደል? እኔ አዎ አንቺ ልትሰርቂ ነበር። እትዬ እኔ ሌባ አይደለሁም። ሞባች ነው እኔ ተገናኘው ሁኔታ ሁሉ እንደምትደውል ያሳውቅ ነበር። እሺ በቃ አሁን ስለ ስራውና ሰፊው ነገር ለስራው የሚከፍልህ 50 ሺህ ብር ማለት 50 ሺህ አልሰማኝም? 50 ሺህ ብር እከፍልሃለሁ። እየቀለድክ ነው? እየቀለድኩ አይደለም። ለአንድ ተራ ፎቶ 50 ሺህ ከከፈልከኝማ ፎቶ ብቻ አይደለም ፎቶ ላይ ያለውን ሰው አረምን እሱ ብቻ ካሜራማኑ ሁላ እንጂ ገመተው የሁለት ምሽ ገንዘቡን እኮ ልሰጣት ነበር፣ ግን ደግሞ ያንን ክፉ ሰው ማሰብ ትክክል መስሎ አልታየኝም። ገንዘቡን በከለከላት ደግሞ እኔ ክፉ ሰው አድርገው ነው የምታየኝ። በእርግጥ ትክክል ነሽ። ባለጌን ካሳደገ የገደለ ይጸድቃል ነው ተረቱ። ያን ክፉ አሳብ ደግሞ ከማዳን መግደል ነው የሚያጸድቀው። ግን ገና ከመጀመሪያው ከልጅሽ ጋር መጣላትሽ ነው። እና ታዲያ ምን ተሻለኝ ባዩሽ? እንደኔ ምቼ ከሆነ ስጫት፣ ለቀጣዩ ግን እየመከርሽ ታስተካክያታለሽ። አይመስልሽም? ይሉ አዎ፣ ለነገሩማ እንደሱ ይሻላል። ለዚህ ትንሽ ገንዘብ ብዬ ልጄ ፊት ስታመስል መታየት አልፈልግም። ቆይ ለመሆኑ ስንት ብር ነው የጠየቀች? አረ በጣም የሞተ ብር እኮ ነው። ያው ምክንያቷ ስለገረመኝ ነው እንጂ እኮ 50 ሺህ ብር እኮ ነው የጠየቀች። ምን 50 ሺህ? 50 ሺህ ነው ትንሽ? ተይው እባክሽ፣ ብር እንደሆነ ያው ከብርነቱ አይዘል። ታዲያ አልፈልግም ይብራብኝ ያዘ አልፈልግም አልኩህ አንዴ አልፈልግም ካልኩህ አልኩህ እሱ ማለት ነው። ለምን መስቀል እኮ ነው የሚያደርድራል? አዎ አንቺ የምትሰቅልኝ የሆነ መስቀልና ፎቶ ምን እውነትም የነሳ አንቺ ምን ትሰራለሽ? ሀና እየሰራች ነው መሰለኝ። ገና አልበላሁም። እንደውም አብረን እንበላለን። ደግሞ ረስቸው አካውንትሽ ላኪልኝና እስኪ ጠይቅሽ መስራት ትፈልጋለሽ? ከሌለች ችግር የለውም ማማ። ኧረ ለአንቺ ለልጅ ያልሆነ በላኪልኝ አካውንትሽ። እውነቴን ነው ማማ። ሰው የራሱ ጉዳይ ነው። ከሌለች ችግር የለውም። ታዩ የኔ ልዕልት እንደሱ አይባልም። ችግር የለውም። እሺ እሱ ክፉ ቢሆን ለራሱ ነው። ስለዚህ አካውንቱ ላኪልኝ። እሺ ማየ ዴክሽ ላይ አንድ 20 ሺህ ጨምሬበታለሁ። ወይኔ ማየ እኔ ምን ያደርግልኛል ብለሽ ሄላ ክሴ አዎ ገንዘቡን ተቀብያለሁ። አካውንትሽ ላኪልኝ አማቸው ሱሳን ከሱሳን ጋር ደግሞ መግባባት አቅታችሁ። ከዛ ልጆቹ ምንድን ነው የሚሰሩት? የልጆቹ ስራ የሚሆነው ፎቶና መስቀል መስረቅ ነው። ከየት ነው የምንሰርቀው? መስቀል ምናምን ከቤተ ክርስቲያን ነው እንዴ? አይደለም ልጆቹ ከሰዎቹ ጋር ካላቸው ቀረቤታ አንጻር ሊያስቸግሩ ይችላሉ። ለምን የሚሰረቅበትን ነገርሽ አሁን ሰርቄ አላመጣልሽ? እነሱ ቢሆን ጥሩ ነበር። ሰዎቹ ትንሽ አስቸጋሪዎች ናቸው። ለምን ሻይ ቡና እያልን አላስረዳም? ከየት አመጣው ብላ ጠይቃ። ከየት አመጣማ ማለት ምን ይችላል? ቢሆንም አንተ ዘበት በጣም 170 ሺህ አካባቢ የሚሆን ነበር ያገኙት። 70 ሺህ? አዎ ቀሪውን ደግሞ ስናገኝ ሌላ ጊዜ እንጨምራለን። በጣም ነው ደስ የሚለው። 70 ሺህ ማለት እኮ ሕክምናውን ለማስጀመር ትንሽ ገንዘብ ብቻ ነው የሚቀረው። አሁን የደስ ምሳሌ ጋብዝና በዛውም ገንዘቡን እልክልሃለሁ። አንቺ ነገርሽኝ ሰበብ የነገርኳት። እሷም እኮ ያሳሰባት ይሄ ነው። ስንት ግፍ ያደረሰባትን ሰው እንዴት ልርዳት ትላለች ብላ ነው። ይኸውልሽ መጠቀቅ አለብሽ። እሺ አክስቴ ችግር የለውም። በቃ ብሩ እንዳሰጠች ደውይልኝ እንዳትረሺ። እሺ አክስቴ እደውላለሁ። እስኪ መጀመሪያ ተረጋጊ። እሺ ቆይ እዚህ ምን እያደረግሽ ነበር? እንትን እኮ ተናገሪያ። ምን እያደረግሽ ነበር? እኔ እንጃ ትለኛለች እንዴ? ደግሞ እውነቷን ነበር ማለት ነው። እርግብ ምን አለች? ልትሰርቂ ነበር አይደል? እኔ አዎ አንቺ ልትሰርቂ ነበር። እትዬ እኔ ሌባ አይደለሁም። እኔ እኮ ሰሞኑን ምን እንደሆነሽ የምትነግሪኝ መስሎኝ የመጣሁት። ሰላምዬ ዝም ብለሽ እኮ ነው የተጨነቅሽ ያለሽው። እኔ ምንም አልሆንኩም። በቃ እኔ ለጓደኝነት የሚበቃ ሰው አይደለሁም ማለት ነው። ውይ ሀኒዬ በማርያም እያልኩሽ እባክሽ ተረጋጊ። ቆንጆ ደጋጋሚ በመቀመጥ ሰው ራሱ ድንጋይ መስለው ይቀመጥብን። ለነገሩ አንቺን እየጠበኩኝ ነበር፣ ተቀምጬ ነበር። እኔ ደግሞ ምን ይሆናል የምጠብቀኝ? ጠዋት በመኪና ስቴጅ ምናልባት ገንዘብ ተቀበለሽ ከሆነ ብዬ ነው። እኔ እንድትከታተለኝ ነው እንደምከፍል። እንደሱ ባይሆንም ልጁ እያስጨነቀኝ ስለነበር መከታተል ግዴታዬ ነው። የሰራውን የሰራው ልጅ ነው። እና አዲስ ነገር ተገኝቶ ነው። አይገርምሽም? ዛሬ ራሱ ደውሎ ነበር። ምን ይሁን ብሎ ነው የሚያስጨንቀው? ያው ገንዘቡን ብሎ ነው። ቆይ ግን እሱ የፈጠነው ገንዘብ መስቀሌ ለምንድን ነው የወሰድሽው? አላየሁም፣ አልወሰድኩም። እርግብ በስርዓት አናግሪኝ። ምን ያስጦሻል? እያወራሽ አይደል እንዴ? በስርዓት ልታናግሪኝ እፈልጋለሁ። ምንም ማናግርሽ ነገር የለም። ወደሽ ነው የምታናግሪኝ? ልቀቂኝ ወደዛ ገረድ። የፈለግሽው ማለት ትችላለሽ፣ ግን መስቀሌን ልትመልሽልኝ እፈልጋለሁ። አልመልስም። ትመልሻለሽ። እስኪ ምን እንደምታመጫ ያለው አልመልስም። ቆይ አንቺ ምን ይሰራልሻል? ቦታሽ ማወቅ አለብሽ። እያለልኩ አይደለም ብታዳምጠኝ። አንተ ምን እንጠቀማለን? ለምን ነው የምትሰቅልኝ የሆነ መስቀልና ፎቶ ምን እውነትም የነሳ የሚያስፈልገው አይነት ቦታ ነው ማለት? እየቀለድኩ አይደለም ብታዳምጠኝ። አንተ ምን እንጠቀማለን? አለው ወዴት ሄደው ነው? እትዬ ቤተክርስቲያን ነው የሚሆኑት። ምናሴ ደግሞ ትምህርት ቤት ይባል። የሰላም ግን አውቅ። ቆይ ግን ሴትዮዋ በአለም ስራም ሳትመርጥ ነው ዝም ብላ ቤተክርስቲያን የምትሄደው? ሴትዮ የምትያት እናትሽ ነው? ምን ችግር አለው? ችግር አለው ብዬ ሳይሆን እናት መቼም እናት ናት ብዬ እኮ ነው። እባክሽ የራሷ ጉዳይ። እሷ የዞረች እንደሆነ እኔ በረሃ ማለት አለብኝ? ለምን የለውም፣ ግን ቤተክርስቲያን ለመሄድ እንዲህ የሚያስብል ነገር የለም ብዬ ነው። ሲናስጠነቅቅሽ ነው የመጣሁት። ማለት ምን ታስጠነቅቂኝ? እዚህ ቤት ውስጥ መኖር ከፈለግሽ እያደረግሽ ያለሽውን ነገር አቁሚ። ምን አደረኩኝ? በተደጋጋሚ መኝታ ቤት እየገባሽ እያየሁሽ ነው። እናማ ምን ለመስራት እንደምትገቢ ጠንቅቄ ነው የማውቀው። እና ብታውቂስ? ሀና እየነገርኩሽ ነው። እንደሱ ሳይሆን እያስፈራራሽ ነው የሚመስለው። ፈልግሽ ማውሰድ ትችያለሽ። ባትፈታተኝ ነው የሚሻለው ሀና። አለበለዚያ ግን ወጪ ምድራዊ ጸውላ አድርግልሽና ጉድሽ ነው የሚፈላው። ከኔ ምንድን ነው የምትፈልጊው? እኔ ከአንቺ ምንም አልጠብለሽ እንድትሰሪ እየነገርኩሽ ነው። በላኪኝ አካውንትሽ። እውነቴን ነውማ። ሰው የራሱ ጉዳይ ነው። ከሌሎች ችግር የለውም። ታዩ የኔ ልዕልት እንደሱ አይባልም። ችግር የለውም። እሺ እሱ ክፉ ቢሆን ለራሱ ነው። ስለዚህ አካውንቱ ላኪኝ። እሺ ማየ ያዥዋ በቃ ልንገርሽ። እንትን ቴክስት አድርጊልኝ። እሺ አመሰግናለሁ የኔ ውድ እናት። በጣም ውድ ነው። እና ለሱስ ቢሆን እንዴ? ለሱም ቢሆን እኮ ይቸግራል እኮ።
እቅዳችን አሁን እየሰራ ነው። ከዚህ በኋላ እንደማንፈልገው አስጠንቅቃ ነገር ነው። ኧረ ችግር የለውም ለእሱ እኔ አስጠንቅቄ ነው የምወጣው። ጥሩ ይኸው ገንዘቡ እኔም ከመወጋት ያላችሁ መወጋት ደግሞ ምንድን ነው? ልጁ ገንዘቡ ካላመጣ እያለ እየዛተብኝ ነበር እኮ እና አንቺ ሴት ግን ነው የሚከይፈው ምን አይደል እንዴ እንዴ ተከይፈው ልጠሩ እንዴ ኧረ እባክሽ እስከ ስንት መቁጠር ትችያለሽ? ሙድ እያዘጋጀሽ እስከ መጨረሻው ነው የምቆጥር። ኧረ ይወልባል ፒስ በቃ ከየት አመጣው ብዙ ገንዘብ ነው? ምንም አጠይቀኝ ብያለሁ። አሁን እሱ ሊደረሷ ነገራት እናስጠት ተምቹ ግን መለቅ እንዳይመስል በኋላ እንነጋገራለን። ላሽ በለና አታገግም ከሻደል ፒስ እንዴ ማለት ስኩር ነው። አንዴ ደህና ነሽ? ሀና ምን ሆነሽ? እያስጨነቅሽኝ እኮ ነው። ሄሎ አሴር፣ አባዬ ምን ሆነ? አባዬ ምን ሆነ? ሰውን ውደደው እንጂ አትመነው። የልብህን መሻት ለፈጣሪ ነው እንጂ ለሰው አታማክረው ይባላል። ይህ ታሪክ እንዴት መጣ? ይህ ታሪክ እንዴት ተፈጠረ? የሀንዬ ታሪክ ማን ሰረቀባት? ማንስ አሳልፎ ሸጠባት? ከዚህ ሁሉ ጀርባ ማን ነው ያለው? በእርግጥ አሁን ቁልጭ ብሏል ጉዳዩ። ወይዘሮ ባዩሽ እንዳለችበት ታውቀናል። ተምቹ ያን ፎቶና ያን መስቀል ወስዶ እንደሰጣ ታውቀናል። ግን የዚህ ሁሉ መጀመሪያ ማን ነው የሚለው ያጓጓል። ሰላም ሰላም፣ የተከበራችሁ የተወደዳችሁ ቤተሰቦች ያላችሁበት ሰላማችሁ እንዳሸዋ ሙልት ብዝት ትርፍርፍ ይበልልኝ። ውድና የተከበራችሁ ቤተሰቦች የሀንዬ ታሪክ ህይወቷ ተሰረቀ። በእያንዳንዳችን ህይወት ውስጥ ንጹህ ልብ ካለን ንጹህ እምነት ካለን በህይወታችን የሚፈጠረው ነገር ይሰማናል። ፈተናም ሲሆን ደስታም ሲሆን ስቃይም ሲሆን የሚሰማን ስሜት አለና ሀንዬ ያ ስሜት ነው እየተሰማት ያለው። ህይወቴ ምን እየተካሄደ ነው እየገባኝ አይደለም፣ ግን የሚጨንቅ ስሜት የሆነ ነገር እንደሚፈጠር ያለ ስሜት እየተሰማኝ ነው ያለች ነው። ጠዋት ላም እንግዲህ እርግብን ይሄ መስቀል የኔ ነው ሳቶች በግድ ትሰጭኛለች እያለች ነበረ። እሷ ግን አልሰጥሽም በማለት ጭራሽ አንቋሻና ሰግባ ልታታት ሄዳለች። ሰላም መታ ምንድን ነው የሆነው? እኔ ላንቺ ጓደኝነት ብቁ አይደለሁም ማለት ነው? ለምንድን ነው የማትነግሪኝ? እያለች ነበረ። ሀንዬ ግን ለመናገር ፈቃደኛ አይደለችም። ለማንኛውም አትጨነቂ በማለት አጽናንታ ትታት ሄዳለች። ሰላም እርግብ እንግዲህ እናቷን ብር ስለጠየቀቻት እናቷ ደግሞ እንግዲህ የልብ ወዳጇ የልብ አማካሪዋ የጭንቅ ጊዜዋ ብላ የምታስባት ወይዘሮ ባዩሻ እየሳቀች የምትገላት እየሳቀች ስብርብር አብላ የምትወጋት ሄዳ ማከረቻት። ልጄ እኮ ብር ጠየቀችኝ፣ ብር ሲጠይቁኝ እየሰጠው ሰላም እያናጠቻት እንደነበር አውቃለሁ። ስለዚህ ልጅንም ላጣት አልፈልግም። ምን ትይኛለሽ? የድራማው ጠንሳሽ የመርዙ ነስናሽ ወይዘሮ ባዩሽ ለብር ብለሽ እኮ ልጅሽ ልታጫ ነው። ባይሆን አሁን ያለችሽን ስጫት እያለች እንግዲህ ማስመሰሏን ቀጥላለች። ይቺ ልጅ እኮ አሁን የመጣችው ስለዚህ ስስታም ትልሻለች ወይም ትታች ትሄዳለች። ስለዚህ አሁን ስጫትና ቀጣይ ቀስ ብለሽ ትመክሪያታለሽ ብላለች። አዎ ልክ ነሽ፣ ስስታም እንድትለኝም እንድትሄድብኝም አልፈልግም። ብር እኮ ትንሽ ነው 50 ሺህ ብር ስትላት እንግዲህ አፏን አጠማዛ 50 ሺህ ብር ስትል ነበር ይቺ አስመሳይ ወይዘሮ ባዩሽ። አሁንም እንግዲህ ለአሁኑ ስጫት በማለት እንግዲህ ድራማዋን ቀጥላለች። ሀንዬ ተጨንቃለች። ቁምሳጥን ትፈልጋለች፣ መሳቢያ ትፈልጋለች። መስቀሉ የለም። ወይዘሮ ሜላ ደረሰችባት። አንቺ ሌባ! ልክም እርግብ ያለችው እውነት ነው። ሌባ ነሽ፣ እየፈተሽ ነው። እትዬ እኔ ሌባ አይደለሁም በማለት ደንገጣ ትታ ትሄዳለች። ሰላምንም ወይዘሮ ባዩሽ ወይዘሮ ሜላት እንግዲህ ሰላምን ሀና እኮ መኝታ ቤት ትፈትሻለች ምን ሆና ነው ስትላትም አባቷ ደህና አይደለም መሰል ሰሞኑን ስሜቷ ጥሩ አይደለም። እኔ ግራ ገብቶኛል። እርግብ ከሆነ ሌባ ናት ያለችሽ ተሳስታ ነው። እኔም እኮ ሌባ ናት እያልኩ አይደለም፣ ግን ምን ሆና ነው እያለች ነው። ሀንዬ በጣም ተጨንቃለች። እንግዲህ እርግብም አሁን ውጥረት አርጋባታለች። በጣም ወጥራ ይዛታለች። ምክንያቱም ከወይዘሮ ባዩሽ ሀሳብ እየተቀበለች እርግብ ነው ሰላም ላይ ሀንዬ ላይ ፈተና እያበዛችባት ያለችው። ተምቹ ደግሞ እንዴት ብሎ ፎቶን እንደሰጠው ዛሬ ቁልጭ ብሎ ታይቷል። ይሄ ግን ሀንዬ የወይዘሮ ሜላ ልጅ እንደሆነች እንዴት አወቀች ባዩሽ? በእርግጠኝነት አቶ ኖላዊ የነበሩት አቶ መዝገቡ የሚባል የአቶ ኖላዊ ጓደኛ ነበረ። ምናልባች ወይዘሮ ባዩሽ በእርግጠኝነት የአቶ መዝገቡ የሚባለው ባለቤት ናት። አቶ መዝገቡ ደግሞ ለወይዘሮ ባዩሽ ይህን ታሪክ ነግሯት ከሆነ የማቆፍረው ጉድጓድ የለምና ጆሮንና ተምቹን አጥምዳ ለድራማዋ ግን ተምቹ ተመቸላት። ይሄ የሀንዬን ህይወት ሰረቋት። ሀንዬ ደግሞ ወይዘሮ ሜላት አፋጣ ስትጠይቃት የሀሴትን ፎቶ ፈልጌ ነው በማለት እንግዲህ ነግራታለች። ፎቶንም ስታየው ወይኔ አምላኬ በህይወቴ ምን እየተካሄደ ነው? ምን እየተከሰተ ነው? በማለት እንባ እየተናነቃት ፎቶን እያየችው እያለ ስልክ ተደውሎላት አባቴ ምን ሆነ እያለች እንግዲህ ይሄ ፎቶ እኮ የኔ ነው ብላ ሳትነግራት ስትከንፍ ሄዳለች። ቀጣይ ክፍል ምን ይሆን?